አላህ መርጦ ለሰጠንነት ዲነል ኢስላም ነው የኛ ማንነት የሞላው ኢስላም ሙሉ የሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ታጀራት ተከታዮች እንዴት ናችሁ? ልኝ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ዛሬ ትንሽ አፉ በሉኝ። ምናልባት ላፊ ልናገር እችላለሁ ሐቂቃ እና አፉ በሉኝ ማለት ነው። ሐቂቃ አንዳንዴ ወላሂ መናገር የሌለባችሁ ራሱ አንዳንድ ሰዎች በጣም ያናገራሉ ማለት ነው። ወላሂ መናገር በቃ መናገር የማትፈልጉት ነገር እንድትናገሩ ያደርጓቸዋል ማለት ነው። ወላሂ በጣም እኮ የሚያስጠላ በቃ በጣም ቆሻሻ ጊዜ ነው የደረስነው። ሐቂቃ ምን ጊዜ እንደደረሰን እኔ አላውቅም። ብቻ አላህ ይድረስልን ለሁላችንም ማለት ነው። ማለቴ ከውሸት ከመጥፎ ነገር ከማየት በቃ ይሄ ጊዜ በቃ ይሄ ብቻ ነው በቃ خلاص የሚታየው የሚወራው በቃ የሚሰራው ስራ ሁሉ ቆሻሻ የሆነበት ጊዜ ነው። እስቲ ወደ ቪዲዮ ማለት እንትን ያለኝን ቪዲዮ ላሳያችሁ ማለት ነው። አሁን እዚህ ጋር ሆነ እንትን የሚባል ነው የሌለ ውሸት አስተግፍሩላህ አልዓዚም ሐራም ወላሂ አንዳንዴ ሐራም ነገር ስንናገር ራሱ አላህን መፍራት አለብን። ውሃው ራሱ እኮ ያስታውቃል። የውሃ መጠጫው ራሱ ያስታውቃል። እና ይሄን ይመስላል። ሐቂቃ ግን ባለንበት ጊዜ በጣም ዱዓ ምናምን በጣም መበርታት አለብን። ሐቂቃ በእውቀት የምትሻሉ ሰዎች በቃ ጠንክሩ፣ በርቱ። ለማስተማር የሚሰማችሁ እንኳን የለም። ግን አሁን ይሄ ነገር አይደለ ሰው ሲጀመር ማለት ነው የወጣው በተለይ በዚህ ጊዜ ማለት ነው ሶሻል ሚዲያ ከበዛ በኋላ ይሄ ነገር ደግሞ መቼም ቢሆን አይሆንም። አታረግም። የትኛው መዳም እርግጠኛ ሆኜ ነው የምናገረው አታረግም። ካረገችም ምናልባት አንዳንድ መዳሞች ሊያረጉ ይችላሉ ምናልባት ማለት ነው። ካረጉም በራስሽ ጉለት ነው ገባሽ? ምናልባት አስቆጥተሽ የሆነ ስራ ሰርተሽ ነው ገባሽ? አዳሚሻ ስልክሽን ከፍተሽ 24 ሰዓት በቲክቶክ እና በእንትን ተጎልተሽ ስራሽን ሳሰሪ ስታጎይባቸው እነሱም ደግሞ خلاص ማተዲኑ ዲን ይዳር ነው ምንድነው የሚባለው እና ስለዚህ አንቺ ስራ የገባሽው ለስራ እንጂ ለቲክቶክ እና ለእንትን አይደለም። ስራሽ በጨረሽ ጊዜ ቁጭ ማለት መብትሽ ነው። አሁን እኮ ጭራሽ አዳሚሻ እኮ ሶሻል ሚዲያ ላይ ዝፍዝፍ ብሎ በቃ አንዳንዴ ብር ተበላን፣ ተመታን፣ እንደዚህ ሆነን፣ እንደዚህ ተደረገን የሚሉ ሰዎች እኮ ለምን ይመስላችኋል? አንዳንዴ እኮ የሰውን ጉለት ብቻ ማየት የለብንም እኮ ብቻ እኮ የመዳሞቹን ጉለት እኮ ማየት የለብንም። እኛ ምን አይነት ሰዎች ነን? እኛ በእነሱ ላይ ምን አጉድለናል? የወጣ ነው ለምንድን ነው? ለርዝቅ አይደል? ለርዝቅ እስከሆነ ድረስ ለመረዘቅ እስከሆነ ድረስ አንገትሽን ደፍተሽ መስራት የትም ቦታ ሰጡሽ። ይሄ ደግሞ ሐራም አለኪ ወላሂ አሰጥሽም። ሽንት ቤት አትቀመጪ ማያስቀምጡ አረቦች እርግጠኛ ሆኜ ነው የምናገረው። የውሸት አንቺ ለመፈመስ ብለሽ የሰውን እንትን ለማድረግ ድጋሚ ስንት ሰዎች አዝነዋል። በዚህ የስንት ሰዎችን ባነው ይሄ ሆነ እንትን የሚልብሽ ስንት ሰዎች አልቅሰዋል። እውነት መስሏቸው ማለት ነው። ግን እውነት አይደለም። አትሸወዱ እናንተ። ለመፈመስ ብለው እንዴ እያያችሁ አይደል እንዴ? ሴቶች ምን እያደረጉ ነው ያሉት? ለመፈመስ ብለው እኮ የማይሆን ነገር ላይ እነሱ ስማቸውን መጥራት አልፈልግም። እኔ ሐቂቃ ስማቸውን ሸይጣን ይጥራው ስማቸው ራሱ ወላሂ አውዙ ቢላሂ ሚነሽ ሸይጣን ረጂም። ወይ ፎቶአቸው ለጥፍ አይደለም አሰዳቢ ሴት አሰዳቢ ናቸው። ለመፈመስ ወይ ደግሞ በቃ እራሳችሁ መቆጣጠራችሁም እንዴ ምን እየሆናችሁ ነው? ወላሂ ሲጀመር እኮ እናንተ ማለት በአላህም ዘንድ በሰውም ዘንድ ቆሻሾች ናችሁ። ወላሂ ቆሻሻ ናችሁ እናንተ። አትረቡ። የምትዋሹም መጥፎ ተግባር የምትሰሩ ሰዎች ማለት ነው። ለሰው አስደስታለሁ ብላችሁ አላህን እያስቆጣችሁ ነው።
አንቺ ራስሽ አሁን ይሄ ሽንት ቤት በእንደዚህ ሽንት ቤት ባነሳሽው ስንት ሰው ነው ያለቀሰው? ስንት ሰው ነው ያኔ ይሄ ለአንቺ ጥሩ ይውልሻል? ለአንቺ ጥሩ ነው? አንዳንዴ እኮ የምንሰራው ነገር የወጣንለት አላማ እኮ ምን አይነት ነበርን ሀገር ላይ። ዛሬ እኮ ተለውጠናል፣ አረብ ሀገር ሆነን ማለት ነው አይደል? ለውጥ አግኝተንበታል። የመጣሽው እስከ ስራ ብር እንደምትፈልጊው ስራ መስራት ነው ያለብሽ አይደል? ለሁሉም ነገር ደግሞ ፕሮግራም አለው። አንቺ እኮ ስልክሽን ይዘሽ በቃ ኻላስ የሶሻል ሚዲያ አንቺ አምባሳደር ሆነሽ ነው እኮ እንትን የምትይው እንዴ። መዳምና እንትን እኮ ሰራተኛ እኮ አይለይም በዚህ ጊዜ። የትኛዋ መዳም ናት የትኛዋ ሰራተኛ ናት? ሀያ በቃ ያኔ ክብር የሚባል ነገር ራሱ ጠፍቷል እኮ። በዛ ጊዜ ደግሞ እነሱ ይናድዳሉ ብራቸው ከፍለው። የእኛ ሀገር አሰሪ ምን አይነት ነው የሚሆነው? እስቲ የእኛ ሀገር አሰሪዎች እያቸው በአላህ ሀቂቃ። እዚህ ሀገር እኮ በጣም እኮ ማሻአላ ናቸው። እውነቴን ነው። በእኛ ሀገር እኮ ትንሽ እኮ ብር ያላቸው ሰዎች ምን አይነት ነው የሚያደርጉት ለሰራተኛ? ያንን እኮ ማሰብ አለባችሁ። የወጣችሁበት እኮ አላማ ምንድን ነው? ያኔ አላማችን ለመቅሰም እስከሆነ ድረስ ስልክ ላይ ምን ይገትርሻል? መዳምሽን ያኔ እንትን እስከምትልሽ ድረስ ሌላ ነገር እስከምታረግብሽ ድረስ ምንድን ነው የሚያረግብሽ? ስልክ ላይ የሚገትርሽ ምንድን ነው? ሶሻል ሚዲያሽን ስትለፈልፊ ማውራት ኻላስ በቃ ፎቶ ስትነሺ ኻላስ ምንድን ነው እንትን የሚልብኝ ስትቀርጪ ትያለሽ። ከዛ እሷ ደግሞ በዚህ ጊዜ ደግሞ ሲጀመር ካሜራ በካሜራ ነው፣ አትሸወዱ እሺ። ወይም እሷ አላየችኝም ብላችሁ ሲጀመር ደግሞ እሷን ባያታያችሁ እኮ አላህ ያያችኋል። ስራችሁ በአግባቡ መስራት አለቀ። ብር እንደምንፈልገው ሁሉ እነሱ ስራቸውን ይፈልጋሉ። ግን እነሱን ለማጠልሸት እኛ የራሳችን ጉለት ሳናቅ እነሱ ለማጠልሸት ግን ችኮላ፣ ሩጫ። አንድ ሰው ካላጠፋ አረቦች አያጠፉብንም። እኛ ጥሩ ከሆነን አረቦች ጥሩ ናቸው። እንደ አረቦች እኔ ሀቅ ነው ወላሂ። እኔ ምናልባት ያኔ ወይ ስላልገጠመብሽ እንደዚህ ልትሉኝ ትችላላችሁ። ሊኖሩ ይችላሉ እነዛ ራሱ ምናልባት ኃይለኞች ራሱ ከሆኑ የመውጫ ያኔ እንትን አለው። ገባችሁ? ያኔ በቃ ያኔ ብልህ መሆን ነው ሰው ሀገር እስከሆንሽ ድረስ፣ ሰው ሀገር እስከወጣሽ ድረስ እንጂ እንደዚህ መሽለጥለጥ አስር ነገር አንስተሽ ደግሞ የሰውን ልብ መስበር ወይም ደግሞ አንድ ጊዜ ፎቶ እየተላሳሳ ኧረ ይላሳችሁ። አውዙ ቢላህ ኧረ ወደዛ አውዙ ቢላህ። አሁን ወላሂ በጣም ነው የሚያስጠላኝ። እኔ ሶሻል ሚዲያ የሚባል ነገር ራሱ በጣም ነው ያስጠላኝ። እውነቴን ነው የምላችሁ ወላሂ። ሴት አትውጣ ሲባል እኮ መጨረሻችን ይኸው የመጨረሻችን ስድብ ሆነ ወላሂ። መሰደብን ድጋሚ ደግሞ የአረቦች ከኛ አልፎ ደግሞ የአረቦችን እንትን ማለት ሌሽ ያኔ እነሱ እኛ ለውጠውናል ወላሂ። ማለት ለመናገር ለውጠውናል። ያልሆነ ስም አትስጧቸው። እነሱ እኛ ጥሩ ከሆነ እነሱ ጥሩ ናቸው። አለቀ ባጭሩ ማለት ነው። ከተሳደባችሁ ተሳደቡ፣ ኬፋችሁ ነው። ለምን ያልሆነ ነገር ለምን እንሰጣችኋለን? ምን ሰራው ነገር እንወቅ እሺ። ምን ያምርብናል ብለን ማወቅ አለብን። ወጣሽው ለስራ ነው፣ ስራሽን ስሪ። እነዚህ ደግሞ እናንተ እነዚህ ገገሞች ማለት ነው። አውዙ ቢላ ወላሂ እናንተን አላህ ያንሳችሁ። እንደናንተ አይነቱ አላህ ያንሳልን፣ ያጥፋልን። ያኒ እንትን ቢያስተምሯችሁ ራሱ ምንም ለነገሩ መጀመሪያ ምንተናችሁ ራሱ ተርቢያችሁም የተበላሸ ነው። ሀቂቃ ተርቢያው የተበላሸ ሰው ሲጀመር መቼም ቢሆን አያምርም። ለእናንተ ጊዜ እናምራለን ብላችሁ ነው፣ አታምሩም። ወላሂ ቆሻሾች ናችሁ። እና ደግሞ በጣም ያኒ ሀቂቃ በጣም እንትኖኛለሁ ማለት በጣም የተናደድኩት ወላሂ ማለት ያልሆነ ነገር በቃ ያልሆነ ነገር ሰው ምን ፈጥሬ ምን አርጌ ብቻ ሶሻል ሚዲያ ላይ ላርክ በቃ ምንድነው መልቀቅ ያለብን እንዴ? አላህን እንፍራ ወላሂ። በመንሰራው ነገር ላይ አላህን መፍራት አለብን። እና ያኒ እኔ እንጃ ምን መናገር ራሱ እንዳለብኝ ሀቂቃ እንትን ብሎኛል ማለት ነው። ስለዚህ ራሳችንን ያኒ በቃ መቆጣጠር መቻል አለብን ሀቂቃ ወላሂ። የምንሰራው ነገር ማሰብ አለብን። መጀመሪያ የወጣ ነው ለስራ ነው ለለውጥ ነው። ሰው እኮ የሚለወጠው አስር የሆነ እንትን ብሎ አይደለም፣ ጠንክሮና ተክቶ ነው። ወሬና እንደዚህ እንትን ፈልጎ አይደለም። ጭራሽ ብለሽ አንቺ ሽንት ቤት ፋርገሽ ማሻአላ ሊኪ እንትንሽን ሻንጣሽ ማሻአላ ራ አቤት ማይታመን ወላሂ ማይታመን። እና ለኩልሃል ወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።